የሁለቱ ግንኙነት ይፋ ሊሆን አፋፍ ላይ ደርሷል። ይህንም በተመለከተ በአድናን እግር ለእግር የምትይው ለምንድን ነው በማለትም ዳናይት ባለቤቷ ጠይቋትም ነበረ። በዚህም በማስመልከት እንግዲህ እውነታውንም ፍርጥ አድርገዋለች ማለት ነው። አፈቅረዋለሁ፣ እወደዋለሁ በማለትም እንግዲህ ለባሏ አርድታዋለች ማለት ነው። ባለቤቷም በጣም ደንግጧል ማለት ነው። እኔ አሳዝኖኛል የምር እንግዲህ የሚሳሳላት የሚወዳት እንዲሁም ከምንም በላይ የሚያከብራት ባለቤቱ እንግዲህ ሌላ ሰው አልፋ ተርፋ ወድጀዋለሁ በማለቷም አስደንግጣዋለች ማለት ነው። በሌላ በኩል አሁን ላይ አድናን ከዚህ ቤት መውጣትና እንዲሁም መሄድ አለበት በማለትም ቁርጥ ያለ ውሳኔ ወስኗል ማለት ነው። ነገር ግን ዳናይት ፈቃደኛ እንዳልሆነችና አድናን ከዚህ ቤት ከወጣ እኔ ምንም አይነት ህይወት የለኝም አብሬ እወጣለሁ በማለትም እውነታውንም ተናግራለች። ታዲያ ይህንም አስመልክቶ ሚራም ቢሆን ከአድናን ጋር ፍጥጫቸው እንደቀጠለ ነው። ይኸውም ለልኋና ያልሆነ ነገር ብለሻታል፣ ስለዚህ የሮቤልን መቃብር ካላሳየሻት ዛሬውኑ እገልሻለሁ በማለትም ዝቶባትም ነበረ። ታዲያ አሁን ላይም እንግዲህ ሚራም ቢሆን አድነኝ ባርኮት በማለትም ከባርኮት እግር ስር ነበረ ተደፍታ ስትለምነውና እንዲሁም ስትማጸን የነበረ። እንግዲህ አሁን ላይ ባርኮትም ቢሆን አንዳንድ ነገሮችን ማስተካከል አለብኝ ካለዛ አድናን ከዚህ ቤት ከተቀመጠና እንዲሁም በቃ የሚቆይ ከሆነ ባለቤቴን ይቀማኛል በማለትም እንግዲህ ጥርጣሬውንም እያስቀደመ መጥቷል ማለት ነው። በተለይም ዳናይት ለአድናን የምታሳየው ነገርና እንዲሁም ደግሞ ሁለታቸው በሚጣሉበት ሰዓትም ቀድማ አድናንን ነበረ የምትከላከልለት። ታዲያ እኔ ነኝ ባለቤቷ ወይስ ማን ነው እያለን እንግዲህ ግራ ሲጋባ ሰምተናል ማለት ነው። በመቀጠልም አሁን ላይ ዳናይትም ቢሆን ከዚህ ቤት ከወጣ አድናን እኔ በጭራሽ ያለሱ መኖር አልፈልግም በማለትም እየተናገረች ነው። በሌላ በኩል አሁን ላይም እንግዲህ አቶ ታርቆን ለልኋናም ቢሆን አንቺ መቆየት ከቻልሽ መቆየት ትችያለሽ፣ ከለዛም አድናን ግን በፍጹም መቆየት የለበትም በማለትም እውነታውን ተናግሯል። እንግዲህ ሚስቴንም ይቀማኛል በሚል ጥርጣሬ እንግዲህ ዳናይት ከአድናን ፍቅር ይዟታል። ታዲያ ሰሞኑንም የምትሆነውን እና እንዲሁም የምታደርገው ሁሉ ጠፍቶባታል። ስለዚህ ሚስቴን ማጣት አልፈልግም ካለዛ በጣም ገደል ልገባ ነው በማለትም ለልኋናም ነግሯታል ማለት ነው። እንግዲህ ልኋናም ቢሆን ያው ውስጥ ሁሉንም ታውቃለችና እንደ ነገሩም አድበስብሳ አሳልፈዋለች ማለት ነው። ታዲያ ይህንም ቢሆን በጊዜና እንዲሁም የሆነውን ነገር አመቻችተን እስከምንጨርሽ ድረስ ባክን ታገሰኝ በማለትም ብትለምነው እሱ ግን በጭራሽ አይሆንም በማለትም አንቺ ከፈለግሽ መቆየት ትችያለሽ እስከፈለግሽው ድረስ ካለዛ አድናን ግን በፍጹም አልፈልግም በማለትም በሀሳቧም አልተስማማ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በልኋና ድራማ መጥተናል ማለት ነው። እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ። ስለምታበረታቱኝም ደግሞ ከልብ አመሰግናለሁ በማለት እንግዲህ ልኋና ድራማ እጅግ ተወዳጅና እንዲሁም አዝናኝነቱም እየገነነና እየገዘፈ መጥቷል። እንግዲህ አቶ ታርቆንና እንዲሁም አድናንም ቢሆን ፍጥጫቸው እንደቀጠለ ነው። አድናን በጣም እየቀናና እንዲሁም በልኋና ላይ ምንም ነገር እንዲደርስ አልፈልግም በማለትም አሁን ላይም ፊቱንም እያሳየ ይገኛል። በተለይም ደግሞ ከዚህ ቤት ውጣ ከተባለ በኋላ ንዴት የመጣ ምንድን ነው በማለትም አቶ ታርቆንን አንቆትም ነበረ። ይሄ ቤት ከዚህ በፊት እኮ የኔና የኔ ብቻ ነበር በማለትም ገጥሞታል ማለት ነው። እናም በኃይል ልታስወጣኝና እንዲሁም ጎዳና ላይ ልታስወጣኝ አልፈልግም በማለትም አንዳንድ ነገሮችን ተናግሯል ማለት ነው። በዚህ መካከል ዳናይት መታ ነበረ የገለገለቻቸው። ታዲያ በዚህ መሀል ግን አቶ ታርቆን በጣም ግራ ገብቶታል። እንግዲህ የእውነትም ግንኙነት እንዳላቸውና እንዲሁም ደግሞ እኔ የማላውቀው ነገር በቃ አለ ማለት ነው በማለትም ለሚራም ሆነ ለልኋና ነበረ ይሄን ነገር ያጋራቸው ማለት ነው። ልኋናም ቢሆን አይ ያሰብከው ሁሉ ነገር ውሸት ነው፣ ደግሞ ረጋ ብለህ ማሰብ አለብህ በማለትም ለማረጋጋት ወስናለች ወይም ሞክራለች ማለት ነው። ነገር ግን በተገላቢጦሽ እንግዲህ ሚራም ቢሆን ሁለቱን ለማለያየት ያቀደችው ቅድም እንዲሳካላት አዎ እውነት ነው ከመጣች ጀምሮ እሱ ብቻ ነው ጥያቄዋ። አድናን እያለችም ሲወጣ ሲገባ ሁሉ መጠየቅ ፈልጋለች። ስለዚህ
አፍቅረዋለች በማለትም ሁሉንም ነገር አፍርጣ ነግረዋለች። በዚህም የሰማው ባለቤቷም እንዴትስ ሊሆን ይችላል? እኔ እኮ ከምንም በላይ ነው የምወዳት በማለትም እንዲሁም ደግሞ በመካከላቸው ልጅ እንዳለና ደግሞ በልጃቸውም የተነሳ ሁሉንም ነገር በቃ አልፈውም ትግስት አድርገው እንዲቀመጡ እየተናገረ ነበረ። ነገር ግን እሷም ቢሆን አንተ ምን ሆነ ነው የሆነ የተፈጠረ ነገር እንዳለ አድርገህ የምታስብ በማለትም ያው ለማድበስበስ ሞክራለች ማለት ነው ዳናይት። ታዲያ ዳናይት እንግዲህ አድናን እንዳፈቀርኩትና እንደወደድኩት ታውቋል መሰለኝ በማለትም እሷም ሀሳብ ገብቷታል። እንግዲህ ከምታሳያቸው ስራዎች ሁሉ ይለይባታል፣ ትደነባበራለች። እንዲሁም ደግሞ አድናን እያለችም ጥያቄዋም በቃ ብቻ ምን ለበላችሁ በቃ ስፍስፍ ብላ ነበረ የምታየው በሙሉ አይኗ ማለት ነው። እና በጣም ደስ የሚል ፓርት ላይ ነን። እንግዲህ በቀጣይስ በምን አይነት መንገድ ይመጡ ይሆን? በእርግጥ አሁን ላይ እንግዲህ ሚራ አቶ ታርቆንን በእጇ አስገብታ ቤቱን በራሷ ስም ማድረግ ነው የፈለገችውና ሁሉንም ነገር አንድ ባንድ በቁጥር አስወጥታ እሷ ብቻዋን የቤቱ እንግዲህ ማወራ አቶ ታርቆንን ደግሞ የቤቱ አባወራ አድርጋ ለማስቀመጥ ነው የፈለገችው ማለት ነው። እንግዲህ በዚህ አጋጣሚ በዳናይትና በአቶ ታርቆን ጥለት ወይም ክፍተት መሀል ገብታ ሚራ ልታተረማምሳቸው ነው ማለት ነው። እናም ለራሷም ብርታትን እንዲሁም ጥንካሬን እየሰጠች ነው ማለት ነው። ከዚህ በኋላ አንቺ በጣም ጠንካራ ነች፣ እንዲሁም የአንቺ ቀን መጥቶልሻል በማለትም ለራሷም ቃል እየገባች ነው ማለት ነው። ሚራ ተንኮለኛዋ እንዲሁም አስመሳያ ሴት የምትጋለጥበት ቀን ገና ቢሆንም ግን እውነት ተቀብራ አትቀርምና እንግዲህ ትጋለጣለች ብዬ ተስፋ አድርጋለሁ ማለት ነው። እና የዛሬው ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ስላዳመጣችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ። እንዲሁም አዲሶች ሰብስክራይብ በማድረግ የደወል ምልክቷንም በመጫን ሁልጊዜ የምለቃቸው ቪዲዮዎች ቀድሞ እንዲደርሷችሁ አድርጉ እያልኩኝ በዚህ እሰናበታችኋለሁ። መልካም ጊዜ። ቻው።